ውድ የቻናላችን ተከታታዮች ሰላም ብያለሁ። በዚህ ቪዲዮ በዘንድሮ የ2019 ዓ.ም በሪሚዲያል ፕሮግራም ወደ ግቢ ለመግባት የመቁረጫ ነጥብ ስንት ሊሆን እንደሚችል ባለፉት ዓመታት ከነበረው የሪሚዲያል መግቢያ ማለፊያ ነጥብ እንዲሁም ደግሞ አሁን ላይ የትምህርት ሚኒስትሩ ከሰጡት መግለጫ አንጻር በተጨማሪም አሁን ላይ እየተሰሙ ያሉ አዳዲስ መረጃዎችን ጨምረን ስለ ሪሚዲያል ፕሮግራም የግድ ማወቅ ያለባችሁን ወሳኝ መረጃዎች የምነግራችሁ ይሆናል። በመጀመሪያ በዚህ ዓመት የኢንትራንስ ኤግዛም ወስዳችሁ ማለፊያ ውጤት ያመጣችሁም ያላመጣችሁም ተማሪዎች ይህ ጊዜ በህይወታችሁ ላይ አዲስ ጉዞ የምትጀምሩበት ወሳኝ ወቅት ስለሆነ እንኳን ደስ አላችሁ ለማለት እወዳለሁ። እንግዲህ ዩኒቨርሲቲ መግባትም አለመግባትም የራሳቸው ሆነ ጥቅምም ጉዳትም አላቸው። እንግዲህ ሁለቱን ለህይወታችን ትርፍም ሆነ ኪሳራ የምናደርጋቸው እንግዲህ እኛው ራሳችን እንደሆን መገንዘብ ያስፈልጋል ማለት ነው። እንግዲህ አንዳንድ ልጆች የግቢ መግቢያ ውጤት ካላመጡ ህይወታቸው እንደተበላሸ አድርገው ያስባሉ። ይሄ ፍጹም ስህተት ነው። በዚህ ዘመን ግቢ ከመግባት በላይ ህይወታችሁን የሚቀይሩ በጣም ብዙ እድሎች አሉ። በዚህ ጉዳይ ላይ በቀጣይ የምንመለስበት ሲሆን ወደ ዛሬው መረጃ ስንገባ ደግሞ በዚህ ዓመት የ12ኛ ክፍል ሀገር አቀፍ ፈተና የወሰዱ ተማሪዎች ውጤት በትምህርት ሚኒስቴር በኩል ይፋ መደረጉ እንግዲህ ይታወቃል። እንግዲህ የትምህርት ሚኒስትሩ በሰጡት መግለጫ ላይ በይፋ እንደተናገሩት በዚህ ዓመት የኢንትራንስ ኤግዛም ተፈትነው ማለፊያ ውጤት ያመጡ ተማሪዎች ቁጥር ከባለፉት ዓመታት ጋር ሲነጻጸር በመጨመሩ ምክንያት በሪሚዲያል ፕሮግራም ወደ ግቢ የሚገቡ ተማሪዎች ብዛት እንደሚቀንስ መግለጻቸው ይታወሳል። በነገራችን ላይ ፕሮፌሰሩ ባለፈው ዓመትም ቢሆን በተመሳሳይ ሁኔታ ያለፉ ተማሪዎች ቁጥር የተሻለ ስለሆነ የሪሚዲያል ቁጥር በጣም እንቀንሳለን ቢሉም እንግዲህ ያን ያህል የተጋነነ የሪሚዲያል የማለፊያ ነጥብ እንዳልተቆረጠ ማስታወስ ያስፈልጋል። በዚህ ቻናል ላይ በተከታታይ ለሪሚዲያል ሆነ ለሬጉላር ተማሪዎች አዳዲስ መረጃዎችን ስለምንለቅ ኖቲፊኬሽን ቀድሞ እንዲደርሳችሁ ከዚህ ቪዲዮ በታች ላይክ እና ሰብስክራይብ እንዲሁም ደግሞ የደወል ምልክቷን መጫን አትርሱ። በዘንድሮ ዓመት በሪሚዲያል ወደ ግቢ ለመግባት የመቁረጫ ነጥብ ስንት ሊሆን ይችላል የሚለውን ከመመለሳችን በፊት በጣም በርካታ ተማሪዎች የሚሸወዱባቸውን ስለ ሪሚዲያል ፕሮግራም አጫጭር መረጃዎችን ልንገራችሁ። የሪሚዲያል ፕሮግራም ማለት በ12ኛ ክፍል ፈተና 50% እና ከዚያ በላይ ባለማምጣታቸው በቀጥታ ወደ መደበኛ የዩኒቨርሲቲ ፍሬሽማን ፕሮግራም መግባት ላልቻሉ ተማሪዎች የተዘጋጀ አማራጭ ነው። እንግዲህ በዚህ አሰራር መሰረት ተማሪዎች ከ11ኛ እና 12ኛ ክፍል የተመረጡ ዋና ዋና ኮርሶችን ለተወሰኑ ወራት ብቻ በማካካሻ መልክ ወስደው ከተማሩ በኋላ በሚሰጠው የማጠቃለያ የሪሚዲያል ፈተና 50% እና ከዚያ በላይ ካስመዘገቡ በቀጥታ ወደ አንደኛ ዓመት መደበኛ ትምህርት የሚያልፉበት በትምህርት ሚኒስቴር የተዘረጋ ይፋዊ መመሪያ ነው ማለት ነው። እንደሚታወቀው የዩኒቨርሲቲ መደበኛ መግቢያ ውጤት 50% እንዲሆን የተወሰነው እንግዲህ በ2014 ዓ.ም የትምህርት ዘመን ተፈትነው በ2015 ዓ.ም ወደ ዩኒቨርሲቲ በገቡት ተማሪዎች ነበር። እንግዲህ በወቅቱ በሪሚዲያል ፕሮግራም ለመካተት የተቀመጠው አጠቃላይ መስፈርት ከ50% በታች ሆኖ ነገር ግን 30% እና ከዚያ በላይ ላስመዘገቡ ተማሪዎች በሙሉ ክፍት ተደርጎ ነበር ማለት ነው። ሆኖም እዚህ ላይ ልብ ልንለው የሚገባው ዋናው ነጥብ በመንግስት ዩኒቨርሲቲዎች ሙሉ ወጫቸው ተሸፍኖ በነፃ እንዲማሩ የተፈቀደው ሚኒስትሩ ያስቀመጠውን ከፍተኛ የመቁረጫ ነጥብ ላሟሉ ተማሪዎች ብቻ ሲሆን ቀሪዎቹ ተማሪዎች ግን በግል ወይም ደግሞ በከፊል ክፍያ እንዲማሩ የተደረገበት አሰራር መሆኑን ነው ማለት ነው። ከዚህ ላይ ብዙ ተማሪዎች የሚጠይቁትና የሚወዛገቡት ከባለፉት ዓመታት የሪሚዲያል ማለፊያና አመዳደብ ስርዓት ጋር ተያይዞ ነው። እንግዲህ የትምህርት ሚኒስቴር በ2016 ዓ.ም የትምህርት ዘመን ያወጣው ይፋዊ መግለጫ እንደሚያሳየው በ12ኛ ክፍል ፈተና 50% እና ከዚያ በላይ ያመጡ ተማሪዎች ቁጥር እጅግ አነስተኛ መሆኑ በሀገሪቱ የትምህርት ዘርፍ እንዲሁም ደግሞ በማህበራዊ ስነ ልቦናዊና ኢኮኖሚያዊ መስኮች ላይ ሊፈጥር የሚችለውን ጫናና ቀውስ ለመቀነስ ሲባል የሪሚዲያል ፕሮግራም እንዲዘጋጅ ተደርጎ ነበር። እንግዲህም ተማሪዎች በተመረጡ የትምህርት ይዘቶች ላይ ተምረው የማጠቃለያ ፈተናውን ካለፉ በኋላ ወደ መደበኛ ዩኒቨርሲቲ ፕሮግራም እንዲቀላቀሉ እድል ለመስጠት ያለመ ነበር ማለት ነው። በዚህም መሰረት በ2017 የትምህርት ዘመን የመንግስት ዩኒቨርሲቲዎች በተፈጥሮና በማህበራዊ ሳይንስ መስኮች ያላቸውን የመቀበል አቅም ታሳቢ በማድረግ የፈተና ውጤታቸው ከ50% በታች ሆኑ ነገር ግን መስፈርቱን ያሟሉ ተማሪዎች የሪሚዲያል ፕሮግራሙ ተጠቃሚ የሚሆኑባቸው ሁለት ዋና ዋና መመሪያዎች ወጥተው ነበር። እንግዲህ በዚህ መመሪያ መሰረት አንደኛ በሁሉም አማራጮች ማለትም በግልም ሆነ በመንግስት ተቋማት በከፊል ክፍያ ለሚማሩ ተማሪዎች እንደተፈተኑት የትምህርት አይነት ብዛት ዝቅተኛው የመቁረጫ ነጥብ 31% እና ከዚያ በላይ ተደርጎ ተቆርጧል ማለት ነው። እንግዲህ ሁለተኛው ደግሞ ይሄው የ31% መስፈርት እንደተጠበቀ ሆኖ በመንግስት ዩኒቨርሲቲዎች ሙሉ ወጫቸው
ወጫቸው ተሸፍኖ በነፃ የሚማሩ ተማሪዎች ሚኒስትሩ ለየዘርፉ ያስቀመጠውን የተለየ የመቁረጫ ነጥብ ያሟሉ ብቻ እንደሚሆኑ ይፋ ተደርጓል ማለት ነው። እንግዲህ ከዚህ መመሪያ የምንረዳው ዋናው ቁልፍ ነጥብ በሪሚዲያል ፕሮግራም ውስጥ ሁለት አይነት የተማሪዎች ምድብ መኖሩ ነው። የመጀመሪያዎቹ ውጤታቸው ከ50% በታች ቢሆንም የተቀመጠውን ከፍተኛ የመንግስት መቁረጫ ነጥብ በማሟላት በመንግስት ዩኒቨርሲቲዎች ሙሉ ወጫቸው ተሸፍኖ በነፃ እንዲማሩ የተፈቀደላቸው ሲሆኑ ሁለተኞቹ ደግሞ ውጤታቸው ከ50% በታች ሆኖ ነገር ግን የ31% መነሻ ነጥብ በማምጣት በግል ተቋማት ወይም ደግሞ በመንግስት ዩኒቨርሲቲዎች በከፊል ክፍያ እንዲማሩ የተፈቀደላቸው ናቸው ማለት ነው። ስለዚህ ሁልጊዜም ለሪሚዲያል ፕሮግራም የሚወጣው ይፋዊ መቁረጫ ነጥብ በመንግስት ወጪ በነፃና በግል በክፍያ ተብሎ በሁለት አይነት መልኩ እንደሚገለጽ በግልጽ ለይተን ልንረዳ ይገባል ማለት ነው። ይህንን ቁጥራዊ መረጃ በዝርዝር ስንመለከተው ደግሞ በመንግስት ሙሉ ወጫቸው ተሸፍኖ በሪሚዲያል እንዲማሩ የተፈቀደው ጾታንና ልዩ ሁኔታዎችን ታሳቢ ባደረገ የተለየ የመቁረጫ ነጥብ ነበር። ለምሳሌ ለተፈጥሮና ለማህበራዊ ሳይንስ ወንድ ተማሪዎች ከ600 ተፈትነው 34% ወይም ደግሞ 204 እና ከዚያ በላይ ያስመዘገቡት ብቻ በመንግስት ወጪ በነፃ እንዲገቡ ሲፈቀድ ለተፈጥሮና ማህበራዊ ሳይንስ ሴት ተማሪዎች ደግሞ ከ600 ተፈትነው 32% ወይም ደግሞ 192 እና ከዚያ በላይ ያመጡት ተመርጠዋል ማለት ነው። በተጨማሪም ለታዳጊ ክልል ተማሪዎችና ለአካል ጉዳተኞች የተፈጥሮ ሳይንስ ወንድ ተማሪዎች ከ600 ተፈትነው 192 እና ከዚያ በላይ ያስመዘገቡት በመንግስት ወጪ ተጠቃሚ ተደርገው ነበር ማለት ነው። ከዚህ ላይ ግን ሁላችንም የግድ ልናውቀው የሚገባ ወሳኝ ጉዳይ አለ። ውጤታቸው ከ31% በላይ ሆኖ ነገር ግን ለነፃ ትምህርት ከተቀመጡት ከነዚህ የመንግስት መቁረጫ ነጥቦች ማለትም ከ204 እና ከ192 በታች የነበሩ ተማሪዎች ምንም እንኳን ለሪሚዲያል ፕሮግራም ብቁ ቢሆንም በቀጥታ በመንግስት ወጪ በነፃ የመግባት እድል አላገኙም ማለት ነው። እንግዲህ ይልቁንም እነዚህ ተማሪዎች በግል ኮሌጆች ወይም ደግሞ ዩኒቨርሲቲዎች በሚያወጡት የክፍያ መስፈርት መሰረት የራሳቸውን ወጪ ሸፍነው በማካካሽ ወይም ደግሞ በሪሚዲያል ፕሮግራሙ እንዲማሩ የተፈቀደላቸው መሆኑን ልናውቅ ይገባል ማለት ነው። እንግዲህ ባለፈው ዓመት በ2018 ዓመተ ምህረት ይፋ የተደረገውን የሪሚዲያል መቁረጫ ነጥብ ስንመለከት ደግሞ የትምህርት ሚኒስቴር ከ49.5% ከመቶ በታች ያስመዘገቡ ተማሪዎች በማካካሻ ፕሮግራሙ እንዲካተቱ ሲወስን የመቁረጫ ነጥቡ ከቀደሙት ዓመታት ከፍ ብሎ መውጣቱ እንግዲህ ይታወሳል። በዚህም መሰረት በሁሉም አማራጮች ማለትም በግል ተቋማትም ሆነ በመንግስት ዩኒቨርሲቲዎች በከፊል ክፍያ ለመማር ዝቅተኛው መቁረጫ ነጥብ 33 ከመቶና ከዚያ በላይ ተደርጎ ተቆርጦ ነበር ማለት ነው። እንግዲህ በመንግስት ሙሉ ወጪ ተሸፍኖ በነፃ እንዲማሩ የተወሰነው ነጥብ ደግሞ ስናይ ለተፈጥሮና ለማህበራዊ ሳይንስ ወንድ ተማሪዎች 36% ወይም ደግሞ 216 እና ከዚያ በላይ ሲሆን ለሴት ተማሪዎች ደግሞ 34 ከመቶ ወይም ደግሞ 204 ሆኗል ማለት ነው። እንግዲህ በተጨማሪም የታዳጊ ክልልና አርብቶ አደር አካባቢ ተማሪዎች እንዲሁም መስማት ለተሳናቸው ተማሪዎች ለወንዶችም ለሴቶችም 33% እንግዲህ ወይም ደግሞ 198 ሆኖ ሲቆረጥ ለአይነ ስውራን ተማሪዎች ደግሞ 165 ነጥብ ሆኖ በይፋ መውጣቱ ይታወሳል ማለት ነው። እንግዲህ ባለፈው ዓመት ወደ ቀጣዩ የ2019 ዓመተ ምህረት የሪሚዲያል መግቢያ ውጤት ስንመጣ ደግሞ ከነዚህ ዓመታት የተለየ የመግቢያ ውጤት እንደሚጠበቅ የትምህርት ሚኒስትሩ ማሳወቃቸው ይታወቃል። እንግዲህ ፕሮፌሰር ብርሃኑ በሰጡት መግለጫ መሰረት ዘንድሮ ፈተናውን ወስደው ካለፉት ወደ 70544 ወይም ደግሞ 12.8% ተማሪዎች ቁጥር መጨመር አንጻር በሪሚዲያል ወደ ግቢ የሚገቡ ተማሪዎች ቁጥር ይቀንሳል ብለዋል ማለት ነው። እንግዲህ እንደሚታወቀው ወደ ግቢ የሚገቡ ተማሪዎችን ቁጥር ለመወሰን የሀገሪቱ የኢኮኖሚና የፖለቲካ ሁኔታ እንዲሁም ደግሞ የግቢዎች የመቀበል አቅምና የትምህርት ሚኒስቴር እቅድ መሰረት ይወሰናል ማለት ነው። ስለሆነም የ2019 ዓመተ ምህረት በሪሚዲያል ወደ ግቢ ለመግባት የሚያስችለውን የመግቢያ የመቁረጫ ነጥብ ለመገመት በጣም አስቸጋሪ ቢያደርገውም ካለፈው ዓመት የተሻለ ቁጥር ያላቸው ተማሪዎች ከ50% በላይ ስላመጡ የመቁረጫ ነጥቡ ላይ ተጨማሪ ጭማሪ ሊኖር እንደሚችል ይጠበቃል ማለት ነው። ነገር ግን አሁን ላይ ያሉትን እንዲሁም ደግሞ ከዚህ በፊት የነበሩትን መረጃዎች ታሳቢ በማድረግ ለ2019 ዓመተ ምህረት ወጪዎቻቸው በመንግስት ተሸፍኖ በሪሚዲያል ወደ ግቢ የሚገቡ ተማሪዎች የመቁረጫ ነጥብ ምናልባትም ካለፈው ዓመት ማለትም 216 እና 204 የተወሰነ ከፍ የማለት እድሉ ከፍተኛ ይመስላል። ምናልባትም የግቢዎች የመቀበል አቅም ከጨመረና የትምህርት ሚኒስቴር ውሳኔ ጥሩ ከሆነ በጣም በርካታ ተማሪዎች በሪሚዲያል ወደ ግቢ ሊገቡ ይችላሉ ማለት ነው። እንግዲህ ከዚህ ላይ ሌላ ማወቅ ያለብን ጉዳይ የትምህርት ሚኒስቴር መግለጫ ሲሰጥ ምን ያህል ተማሪዎች ከ50% በላይ እንዳመጡ ብቻ እንጂ ምን ያህል ፐርሰንቱ ከ30% ወይም ደግሞ ከ40% በላይ እንዳመጡ ወይም
አማካይ ውጤታቸውን ስለማይገልጽ የማለፊያ ውጤቱን ለመገመት በጣም ከባድ አድርገዋል ማለት ነው። ለምሳሌ በጣም ብዙ ተማሪ በጣም የወረደ ውጤት ካመጣ የሪሚዲያል የማለፊያ ውጤቱ ከባለፈው ዓመት በታችም ሊሆን ይችላል ማለት ነው። ብዙ ተማሪዎች ደግሞ ወደ 40% አካባቢ ውጤት ካመጡ ደግሞ የማለፊያ ውጤቱ የተወሰነ ሊጨምር ይችላል ማለት ነው። ነገር ግን ከዚህ ላይ ማወቅ ያለብን ወጪዎቻቸውን ራሳቸው ችለው በሪሚዲያል በክፍያ ወደ ግቢ የሚገቡ ተማሪዎች የመቁረጫ ነጥብ ከዚህ በፊት እንደነበረ ሁሉ ተቀራራቢ የመሆን እድሉ በጣም ሰፊ ነው። ይሁን እንጂ የትምህርት ሚኒስቴር የዘንድሮውን ይፋ የሪሚዲያል መቁረጫ ነጥብ በቀጣዮቹ ጥቂት ቀናት ውስጥ ያሳውቃል ተብሎ ይጠበቃል። እንግዲህ እናንተም ያላችሁን ውጤት እንዲሁም ደግሞ ግምት በአስተያየት መስጫው ላይ ጻፉልን፣ እንወያይበታለን ማለት ነው። እንግዲህ ነገሮችን ቀድሞ በመገመት አንዳንድ አስፈላጊ ውሳኔዎችን ለመወሰን መዘጋጀት አስፈላጊ ቢሆንም በአንዳንድ ቻናሎች ላይ የሚለቀቁ የዘንድሮ የማለፊያ ውጤትን በሚመለከቱ ያልተረጋገጡ ግምቶች ላይ እንዳትወዛገቡ እያሳሰብን የትምህርት ሚኒስቴሩ ይፋዊ መቁረጫ ነጥቡን ይፋ እንዳደረገም ወዲያውኑ በዚሁ ቻናላችን ይዘንላችሁ ስለምንቀርብ መረጃው በፍጥነት እንደርሳችሁ ይህም ቪዲዮ ላይክ እና ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ኦን ማድረግ አትርሱ። በተጨማሪም በአስተያየት መስጫው ላይ በጣም ጠቃሚ ቪዲዮ ሊንክ ልናስቀምጥላችሁ ስለምንችል ቼክ ማድረግ አትርሱ። መልካም ጊዜ። ባይ ባይ።